ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ከረማችሁ? ዛሬ ደግሞ ክሬመል ነው የምንሰራው ቤታችን ውስጥ ማለት ነው። ክሬመል በረመዳን በጾሙ የሚበላ ቀዝቃዛ ነገር ነው። ተውጭም ጃሂዝ ይመጣል። እኛ ግን በእንቁላል ቤት እንሰራለን ማለት ነው። ይሄ ስኳር ነው። ስኳሩን እንደዚህ ታቀለጥን በኋላ በደንብ ሲቀልጥ እንትን ስንያ እናዘጋጅና የራሱ ስንያ አለ። ስንያ ላይ ነው የምንዘረግፈው ማለት ነው። እዚሁ ይዛ ይዘረግፋለሁ። ከዛ ከጌጥ የሚደረግ ነው። ከስንያው ጌጥ እንዲህ ይሆናል ማለት ነው። ሁሉንም እንዲህ ጎኑንም ከጎንና ጎንም በደንብ እያደረጋችሁ እንዲ እንለቃለቅ ከታያኔ ሲገለበጥ በኋላ ምርጥ ነው የሚሆነው ማለት ነው። አሁን ይሄ ጋር ግሽጥ አለን፣ ሀሊብ አለን፣ የሀሊብ ቡኒ እንቁላል አለ፣ ስኳር አለ፣ ሀሊብ ሚዶን አለ፣ ከላ አለኝ፣ ፈነሌ አለ ማለት ነው። እና እንቁላል 4 እንቁላል አደርጋለሁ፣ ሰብራለሁ። ከዛ 4ቱን እንቁላል ካደረኩኝ በኋላ ፈነሌ ያለ 1 ማንካ የስኳር ማንኪያ ከል ደግሞ እንደዚሁ የስኳር ማንኪያ እጄ ሲቆሸሽ አልወድም። እንቁላል ነክቶ የሄዱኝ ልታጠብ ማለት ነው። እንቁላል ልታጠብ ነው የሄድኩት። ፈነሌን አረጋለሁ፣ ከላ አደርግበታለሁ ወይም አቼቶ ፈነሊያ ምን ነበር የሚባለው? ቫኔላ ማለት ነው። እና ግሽጣዬን አደርጋለሁ፣ 1 ግሽጣ አደርጋለሁ። አልከፈት አለፍ ይሄ ቆርቆሮ እንዳይቆርጠኝም በጥንቃቄ ነው። ግሽጣዬን አደርጋለሁ። ከዛ በመቀጠል ስኳር አንድ በግሽጣው አደርጋለሁ። 1 ስኳር እዛ ላይ ያምሻለሁ ማለት ነው። ያያችሁት ያንተከተኩ ስኳር እንደዛ ነው። ይሄን ደግሞ ግማሽ ነው የማደርገው። ግማሽ የእንትኑ ማለት ነው። የግሽጣ ግማሽ የእቃውን ግማሽ ማለት ነው። መስፈሪያ ካላችሁ እናንተ በመስፈሪያ ማድረግ ትችላላችሁ። እና ከዛ አሁን ሀሊብ ሚዶን አደርጋለሁኝ፣ የዱቄት ወተት ማለት ነው። ዱቄት ወተትን አደርጋለሁ 1 ሙሉ። እና ከዚህ በመቀጠል ደግሞ ውሃ ነው የማደርገው ማለት ነው። ይሄን አደርግና ይሄው ስለያዘ ቤህ ነው ውሃ ማርገውም በዚሁ በግሽጣው እቃ ነው። ውሃ ላመጣ ሄጄ ነው አሁን። እና ውሃዬን አረኩኝ። ከዛ ይሄንን መፍጨት ነው፣ በደንብ መፈጨት አለበት። ፈጨዋለሁ ማለት ነው። ግጣም አንተ ደግሞ እስኪ ግጣም እንደሱ ቶሎ ቶሎ እንዲል እና ቪዲዮን ሼር ላይ ኮፒ ሊንክ እያደረጋችሁ አበረታቱኝ፣ ሰብስክራይብ አድርጉኝ። እና ይሄን በደንብ ከተፈጨ በኋላ እያረፍ ነው አይደለም፣ ካሜራውን አቋርጠዋለሁ ማለትም እንዳይረዝም እያልኩ እና በደንብ መፈጨት ስላለበት ነው ማለት ነው። እና እንደዚህ ያችን እቃዬና ያንን ስኳር ያደርኩበትን ስን እያዘጋጃለሁ። አሁን እዚህ ላይ ነው የምዘረገው እንዲደበላለቅ ብዬ ነው። እና በደንብ ነው የፈጨሁት። እና እንደዚህ ከተፈጨ በኋላ እዚህ ላይ ዘረግፈዋለሁ ማለት ነው ያረኩት ላይ። እና ሌላ ደግሞ ከዚህ ከፍ ያለ ስንያ አዘጋጅና ስንያ ባዶ ውሃ ነው የማረግበት ማለት ነው። እና ይሄ እንደዚህ አድርጌዋለሁ። አሁን ስንያውን ላመጣል። ይሄ እንደው አስቀምጬ ይሄን ስንያውን አመጣው። እዚህ ላይ አሁን ውሃ ሞላለሁ ማለት ነው። ብለሽ ውሃ በባዶ ላይ ታደርጊያለሽ እልሻለሁ። ውሃ እንደዚህ ግማሽን ባይደርስ ያን እንዳይከብዱ አነስ ማድረግ ትችላላችሁ። እንደዚህ ካደረግኩ በኋላ እንተኛ አምጥቼ ያንን እንትኑን አደርጋለሁ ማለት ነው። የከለጥኩትን
የፈጭሁትን። ከዛ ገስጢር መሸፈን አለበት። በገስጢር በደንብ ጥርዝ አድርጉት። ወይም ደግሞ ምን ነው የሚባለው በእኛ ጋር አልሙኒየም። እንደዚህ ኦቭን ውስጥ ይገባል ማለት ነው። ከላይም ከታይም አርጋችሁ እስከ 180 ዲግሪ ምናምን አድርጋችሁ 1 ሰዓት ተኩል እስከ 2 ሰዓት ከ1 ሰዓት ተኩል እስከ 2 ሰዓት ድረስ ታቆዩታላችሁ ማለት ነው። እንግዲህ ሲወጣ እንትኑን አሁን ስኪን በቢላ እሰካለሁ ማለት ነው። እንደዚህም በእጄም ስናካው ደህና ነው። እንዲህ ስትሉ ግን ውልል እንደማለት ይላል፣ ግን ጠብቋል። ምንም ችግር የለውም ማለት ነው። እና እንደዚህ እንትንና በስኪን ወይም በቢላ ሞክረዋለሁ ማለት ነው። እንደዚህ ስለው አይዝም ቢላ። ከዛ በኩል ነው ትንሽ እንትን ብሎብኛል፣ ግን ደህና ነው። በሁለተኛው ሳረገው ደህና ነው። እና በቃ አሁን እንደዚህ ሆኖ የትንማረገው ትንሽ በረድ ይበልና እንደዚህ ክፍት ማረገውና ትንሽ በረድ ይላል ማለት ነው። ሲቀዘቅዝልኝ ተፈለጋችሁ ሌላ ገስጢር መሸፈን ትችላላችሁ። ይሄ ላይኖር ምናምን እኔ ለ2 ቀን ለ3 ቀን ስለሆነ እንደዚህ ፍሪጅ ውስጥ አስገባዋለሁ ማለት ነው። ለእንግዳ ነው ፍሪጅ አስቀምጠዋለሁ። ከዛ ሌላ ቀን ሳላሳያችሁ ዳርዳሩን ቀኔ እንዲለቅልኝ ብዬ እንትን ብያለሁ። ከዛ ላይ ይዘረገፋል። ይሆናች ሲዘረገፍ እንዴት እንደሚያምር እና ሞክሩት። እኔ ለእንግዳ ነው። ሌሎችም ነገሮች ኬክ ምናምን ሰራርቻለሁ። ለእንግዳ ነው። እንግዳ ጋር ነው እንደዚህ የሚቀርበው ማለት ነው።